ወንጀልን አለማሳወቅ እስከ 6 ወር በሚደርስ እስራት ሊያስቀጣ እንደሚችል ያውቃሉ? ጤና ይስጥልኝ። ጠበቃና የህግ አማካሪ ሰይድ ነስሮ ነኝ። እንግዲህ ይሄ አዲስ ቲክቶክ አካውንት ነው። ፎሎ እያደረጋችሁ ከዚህም በተጨማሪ ቪዲዮ ሌሎችም ጋር እንዲደርስ ሼር፣ ኮፒ ሊንክ እንዲሁም ላይክ እያደረጋችሁ አግዙኝ። ለዛሬ ወንጀልን አለማሳወቅን ምንነቱን እንዲሁም ሊያስከትለው የሚችለውን የወንጀል ኃላፊነት አጠር ባለ መረጃ ለሰጣችሁ አስቤያለሁ ማለት ነው። እንግዲህ ወንጀል የማህበረሰብ ችግር ከመሆኑ አንጻር ሁሉም የህብረተሰብ ክፍል የዚህ መፍትሄ አካል ሊሆን እንደሚችል ግልጽ ነው። የመፍትሄ አካል መሆን ማለት ሲባል ልጆችን በስነ ምግባር አንጾ ከማሳደግ ጀምሮ ማህበረሰብ የተለያዩ ወንጀሎች ሊፈጸሙ መሆኑ ወይም ሲፈጸሙ በሚያውቁበት ሰዓት መከላከል እንዲሁም ለሚመለከተው አካል ማሳወቅን ይጨምራል ማለት ነው። በእርግጥ በመርህ ደረጃ ወንጀልን ማሳወቅ መብት ነው። ነገር ግን ህጉ በግልጽ በልዩነት በግልጽ ያስቀመጣቸው ሁኔታዎች ሲኖሩ ደግሞ ተጠያቂነትንም ጭምር ማሳወቅ ግዴታ ይሆንና ያን አለማሳወቅ ደግሞ ተጠያቂነትን የሚያስከትልበት ሁኔታ አለ ማለት ነው። የወንጀለኛ መቅጫ ስነ ስርዓት ህጋችን አንቀጽ 11 ንዑስ አንቀጽ 1 ላይ የትኛውም ሰው ወንጀል ሲፈጸም ያየ ወይም ደግሞ ያላየም ሰው ቢሆን ወንጀል መፈጸሙን ያወቀ ሰው ማለት ነው ለሚመለከተው አካል ማሳወቅ መብቱ እንደሆነ ያስቀምጣል። ይህ ነው መርሁ ማለት ነው። በልዩነት ደግሞ ንዑስ አንቀጽ 2 ላይ አንቀጽ 11 ንዑስ አንቀጽ 2 ላይ ህጉ በግልጽ ያስቀመጣቸው በኋላ ላይ በወንጀል ህግ አንቀጽ 443 254 እንዲሁም 335 በተቀመጡ ሁኔታዎች ደግሞ እነዛን ወንጀሎች መጠቆም ግዴታ መሆኑን አለመጠቆም ደግሞ ተጠያቂነትን እንደሚያስከትል ያስቀምጣል። የኢፌድሪ የወንጀል ህግ አንቀጽ 443 ማንኛውም ሰው በሞት ወይም ደግሞ በእድሜ ልክ እስራት ሊያስጠይቅ የሚችል ወንጀል መፈጸሙን በሚያውቅበት ሰዓት የተለየ ከአቅም በላይ ወይም አሳማኝ ምክንያት ከሌለው በስተቀር እነዚህ ወንጀሎችን ማሳወቅ ግዴታው እንደሆነና እነዚህ አለማሳወቅ ደግሞ እስከ 1000 ብር በሚደርስ መቀጮ እንዲሁም እስከ 6 ወር ሊደርስ በሚችል ቀላል እስራት ሊያስጠይቀው እንደሚችል የወንጀል ህግ አንቀጽ 443 ያስቀምጣል ማለት ነው። የዚሁ አንቀጽ ንዑስ አንቀጽ 2 ደግሞ በልዩነት የተቀመጡ በኢፌድሪ ወንጀል ህግ አንቀጽ 254 እና 335 ላይ የተቀመጡት በተለይም ህገ መንግስታዊ ስርዓት ላይ የሀገር ደህንነት እንዲሁም የሀገር ሉዓላዊነት ላይ ወታደራዊ ስርዓቱ ላይ ወታደራዊ ግዴታዎች ላይ የሚፈጸሙ ወንጀሎችን ደግሞ አለማሳወቅ እስከ 5 ዓመት ሊደርስ የሚችል ጽኑ እስራት ሊያሳስር እንደሚችል ያስቀምጣል ማለት ነው። አመሰግናለሁ።